ሰላም እንዴት ናችሁ? ምናልባት አንዳንድ ወላጆች የማቲስ ኮንሰፕት ወይም የሂሳብ ኮንሰፕት ሳይኖራቸው ልጆቻቸውን ከቤት ሲያስጠኑ ካገኟቸው ስህተቶች መካከል ይህን ቀጥታ መደመር ነው። ይህን ቀጥታ መደመር አይቻልም። እዚህ ጋር በደንብ ይሁንልኝ። 2/3 ሲደመር 4/5 የሚለውን 2ን ከ4 መደመር 3ን ከ5 መደመር አይቻልም። ይሄ ቁጥር ራሽናል ነምበር ይባላል። ራሽናል ነምበር ኤክስፕረስ ኢን ዘ ፎርምስ ኦፍ ፍራክሽን ማለት ነው። በፍራክሽናል ፎርም የተቀመጠ ራሽናል ነምበር ነው። እሺ እንዴት ነው መደመር የሚቻለው? ምናልባት ቀላል ነው። ልጆቻችሁን ስታስጠኑ እንደዚህ አይነት ቁጥሮችን ይሄን ከዚህ ያባዙት፣ እቺን ከዚህ ታባዛላችሁ፣ ይሄን ደግሞ ከዚህ ታባዛላችሁ። መደመር ከሆነ ትደምራላችሁ ያባዛችሁትን ነገር፣ መቀነስ ከሆነ ትቀንሳላችሁ ማለት ነው። ስለዚህ 2 ሲባዛ በ5 10 ነው። ይሄ መደመር ስለሆነ እደምራለሁ፣ ቢቀነስ ቀንስ ነበር ማለት ነው። 3 ሲባዛ በ4 12 ነው። ኦቨር እና ይሄ እዚህም ኦቨር ነበር፣ አንድ ላይ ያደርገዋለሁ። እንደገና ይሄን በዚህ አባዛለሁ። 3 ሲባዛ በ5 15። በቃ ይሄ ነው መልሳቸው። ስለዚህ 10 ሲደመር 12 22 ነው። 22 ስንተኛ 15ኛ። የሚቃለል ከሆነ እናቃለዋለን፣ ማይቃለል ከሆነ እንዲናስቀምጠዋለን። የሚቃለል ማለት ይሄኛው ለሁለት ከሄደ ይሄም ለሁለት መካፈል አለበት። ይሄ ለ3 ከተካፈለ ይሄም ለ3 መካፈል አለበት። ይሄ ለ2 ነው፣ ይሄ ለ2 አይሄድም። ይሄ ለ3 አይሄድም፣ ይሄ ለ3 ይሄዳል። ይሄ ለ11 ይሄዳል፣ ይሄ ለ11 አይሄድም። ስለዚህ ይሄ ቁጥር አይቃለልም ማለት ነው።